ፍሬሽ እያለሁ ከግቢ ኦልሞስት ድሮፕ አውት አድርጌ ነበረ። ሰላም ኢላ እባላለሁ። የሶስተኛ ዓመት የቢአይኤስ ተማሪ ነኝ። ነገር ግን ወደ ሶሻል ቀይሬ ቢአይኤስ ተማሪ ከመሆኔ በፊት የሄልዝ ናቹራል ተማሪ ነበርኩ። እንግዲህ አስቡት ከናቹራል ወደ ሶሻል ሊያውም ከሄልዝ ዲፓርትመንት ወደ ሶሻል ምን ያህል ካልቸር ሾክ እንደሚሆን እንግዲህ በዚህ ቪዲዮ I'm going to tell you 10 things I wish I knew before I became a social student እና 10ኛው ቲፕ literally saved my life። ስለዚህ እስከመጨረሻ ድረስ የታክሲ ጥበቃ ሁሉም መኪና የሌለው የኮሜርስ ተማሪ የሚመሩበት አንደኛው ሪዝን እንግዲህ የታክሲ ጥበቃ ነው። ጠዋት 1 ሰዓት ተነስታችሁ እስከ 2 ሰዓት ሁላ ታክሲ ልትጠብቁ ትችላላችሁና as a ኮሜርስ ተማሪ you're gonna spend most of your time ታክሲ ጥበቃ ላይ። usually ጠዋት ከተነሳችሁ ከ1 ሰዓት እስከ 1 ሰዓት ከ40 ድረስ ፐብሊክ ይኖራል። ስለዚህ በፐብሊክ እንግዲህ ታጭቃችሁ ትሄዳላችሁ ማለት ነው። እና እንግዲህ ጠዋት ልክ እንደ ስኩል ባስ በፐብሊክ ነው ወደ ክላስ የምትሄዱት ማለት ነው። ኖ ሶሻል ላይፍ። ሌላኛው ትልቁ ሚስ አንደርስታንዲንግ ደግሞ ምንድነው የሶሻል ተማሪ ብቻ ስለሆናችሁ you're gonna have the best social life ምናምን የሚለው ኮንሰፕት ነው። እሱ እንግዲህ ቶታሊ ሮንግ ነው። as a commerce especially ዶርም ስለሌለን most of your social life የሚሆነው እንግዲህ ከግቢ ወይ ዶርም ካላችሁ ከዶርም ሜቶቻችሁ ጋር አለበለዚያ ደግሞ ከክላስ ሜቶቻችሁ ጋር ነው። ስለዚህ በደንብ ከክላስ ሜቶቻችሁ ጋር ተግባቡ ብዬ ሰጀስት አደርጋችኋለሁ። ሌላኛው ከሁሉም በጣም ሾክ ያደረገኝ ነገር ደግሞ every single person in commerce is rich። literally when they say like commerce ተማሪዎች መኪና ይዘው ይመጣሉ ምናምን ሲሉ I thought they were joking but they're not። and now usually when someone is ahead we usually feel like we are falling behind። ነገር ግን it does not necessarily it's not true especially for me ፍሬሽ ተማሪዎች ከኔ ኋላ በመኪና ሲገቡ ምናምን ሳይ ትንሽ ከበድ ይላል as a senior ተማሪ ማለት ነው። እና ምንም እንኳን ራሳችንን ኮምፔር ማድረግ ኖርማል የሰው ልጅ ባህሪ ቢሆንም ሁላችንም የራሳችን የሆነ ታይም ላይ ያለን። ስለዚህ just because someone is ahead does not necessarily mean you're falling behind። ስለ ዲፓርትመንታችሁ በጣም ማወቅ አለባችሁ። This is the most important thing that's going to determine whether you love your ግቢ ህይወት or not። ብዙ ተማሪዎች እንግዲህ ስለገቡበት ዲፓርትመንት ብዙ እውቀት ሳይኖራቸው ነው የሚገቡት። ለምሳሌ from my department የቢአይኤስ ተማሪዎች ማለት ነው ብዙ ጊዜ የሚያስቡት ቢዝነስ አድሚኒስትሬሽን ሞር ይበዛል ብለው ነው የሚያስቡት ሜጀራችን እሱ ስለሆነ። ነገር ግን ከቢዝነስ አድሚኒስትሬሽን ኮርስ ይልቅ የአይቲ ኮርሱ ይበዛል። እና የብዙ ሶሻል ተማሪዎች ሪግሬት ምንድነው ይሄኛውን ዲፓርትመንት ሳይሆን ያኛውን ዲፓርትመንት በገባው ብለው ነበር የሚያስቡት። ስለዚህ ዲፓርትመንታችሁን ከመወሰናችሁ በፊት እንግዲህ የእናንተን ዲፓርትመንት ቀድሞ የተማረን ሰው ብታማክሩና ስለዛ ዲፓርትመንት በደንብ አውቃችሁ ብትገቡ ብዬ ሰጀስት አደርጋችኋለሁ። Your first semester grades won't define you but they're gonna hunt you። ይህ እንግዲህ መጀመሪያ ግቢ ስገባ የሰማሁት አባባል ነው። እንግዲህ ፍሬሽማን እያላችሁ የምትወስዳቸው ኮመን ኮርሶች 11 እና 12 የተማሮቻቸው ወይም ደግሞ እንደ ሎጂክ ሳይኮሎጂ ያሉ ቀለል ብለው የሚጠኑ ትምህርቶች ነው የሚሆነው። ስለዚህ ፍሬሽ ላይ አሪፍ ግሬድ ማምጣት ከባድ አይደለም። ነገር ግን ጂፒኤ ስለሚሰራበት ጊዜ ኮሙሌቲቭ ጂፒኤ የፍሬሽማን ውጤታችሁ ሁሉም ላይ ይደመራል። በዛ ላይ ደግሞ ከሁሉም ኢምፖርታንት ነገሩ ወይም ዲፓርትመንት ቹዝ በምታደርጉበት ጊዜም ከቶፕ ፖይንታችሁን የሚወስንላችሁ ከ50% የሚሆነውን የሚይዘው የፍሬሽማን ውጤታችሁን የሚሆነው ማለት ነው። ስለዚህ ሜክ ሹር ፍሬሽማን ያላችሁ በምንም ነገር ዲስትራክትድ ላለመሆን ሞክሩ እና ትምህርቱ ትረስት ሚ እስ በጣም እዚህ you just need to focus። ሃይስኩል እያለን እየመከሩ እየገረፉን ቢሆን ጥሩ ውጤት እንድናገኝ የሚሰሩ ብዙ አስተማሪዎች ነበሩን ብዬ አስባለሁ። ነገር ግን ወደ ግቢ ህይወት በሚመጣበት ጊዜ እስናን ላይታ ግቢ ስትገቡ እንግዲህ ክላስ የመግባት ያለ መግባት ውሳኔ የእናንተ ነው። እሱ ብቻ ሳይሆን የግቢ ሌክቸረር አስተማሪያችሁ ለእናንተ ኢኳል ፌር ከመስጠት እኩል እድል ከመስጠት ውጪ ሌላ ምንም የሚያደርግላችሁ ነገር የለም። ስለዚህ ውጤታችሁ ይበላሽ በእናንተ ነው ማለት ነው። ስለዚህም በዚህ ምክንያት ክላስ በመስራት ገብታችሁ መከታተል አለባችሁ። እሱ ብቻ ሳይሆን ላይክ ስኬጁላችሁን አውጥታችሁ በስርዓት ካላጠናችሁ የት ገባችሁ ተወደቃችሁ ብሎ ቼክ የሚያደርጋችሁም ሰው ስለሌለ ትጎዳላችሁ ማለት ነው። እሱ ብቻ ሳይሆን እንግዲህ ግቢ ሃይስኩል እያለን ሁሉም አስተማሪዎች እንደ እናት እንደ አባት ሆነው ነበር ሲያስተምሩ የነበረው። እዚህ ግን አንዳንድ ሌክቸረሮች they're just bad generally ማለት ነው። ኃይለኛ በጣም ቁጡ የሆኑ ብቻ ሳይሆኑ በተማሪ ህይወት ምንም የማይመስላቸው ሌክቸሮችም አሉና እናንተ ራሳችሁን ምንም አይነት ነገር እንዳትጎዱ ለራሳችሁ መከራከር ለሰራችሁ መቆም ያለባችሁ እናንተ ናችሁ። ስለዚህ
እናንተ የእናንተን ግሬድ ኮምፕሮማይዝ የሚያደርግ ምንም አይነት ሲቹዌሽን ላይ አትግቡ እና በሚገርም ሁኔታ የኮሜርስ ግቢ በየአመቱ በጣም ብዙ ተማሪዎችን ያባራል በኩረጃ ምክንያት። ይህም ማለት እንግዲህ ስልክ ከተያዘባችሁ ወይ ስትኮርጁ ወይ አጤያ ከተያዘባችሁ 1 አመት ያለ ምንም መንገራገር ነው የሚቀጣችሁ። ስለዚህ የእናንተ መማር አለመማር፣ ኮርስ መውደቅ አለመውደቅ 100% በእናንተ ነው ዲፔንድ የሚያደርገውና በርታችሁ ተጠንቅቃችሁ ስሩ እላለሁ። Your extra curricular activities matter more than GPA። እንግዲህ ከግቢ ተመረቃችሁ ወጣችሁ ወደ ስራ ዓለም የምትቀላቀሉበት ጊዜ ግሬዳችሁ ማተር ቢያደርግም ከግሬዳችሁ በላይ ደግሞ ዋናውን ድርሻ የሚይዘው ከግቢ ህይወታችሁ ውጪ ምን አይነት አክቲቪቲዎች ላይ ተሳትፏችኋል፣ ምን አይነት ኢንተርንሺፕ ሰርታችኋል፣ እንዲሁም ምን ያህል የስራ ልምድ ኤክስፒሪየንስ አላችሁ የሚለው ነው። ስለዚህ ከግቢ ሳትመረቁ እንደዚህ አይነት ኤክስፒሪየንሶችን ብታዳብሩ ሞር የስራ ተፈላጊነት ይኖራቸዋል ማለት ነው። 4.0 GPA ኖሮት ምንም አይነት ስራ ከሌለው ሰው ይልቅ 3.5 አምጥቶ ነገር ግን በግቢ ህይወት ውስጥ ወደ 3-4 ኢንተርንሺፕ የወጣ ሰው ከሁሉም በላይ ተፈላጊነት ይኖረዋል ብዬ አስባለሁ። በተጨማሪ ደግሞ በእንደዚህ አይነት ኤክስፒሪየንሳችሁ ጊዜ የምታሳልፉት ኔትወርኪንግ በጣም ለእናንተ ለፊውቸር ጠቃሚነት አለው ማለት ነው። You have to start a job። ገና ተማሪ ነኝ፣ ዲግሪ የለኝም፣ እንዴት ስራ ላገኝ እችላለሁ ብላችሁ የምታስቡ ከሆነ ነው ስሙኝ፣ I have advice for you። እንግዲህ ሁላችንም እንደምናውቀው አሰግቢ ተማሪ ከ75% ኦፍ በላይ የሚሆነው ጊዜያችን ፍሪ ነው። which means ብናጠና የምናጠናው 25% ኦፍ the time ቢሆን ነው። which basically means ግማሽ አመታችንን ወይንም ከግቢ ህይወታችን ውስጥ ግማሹን የምናሳልፈው by scrolling, talking with our friends and just doing nothing ነው ማለት ይቻላል ማለት ነው። ስለዚህ ይህን ጊዜ ለምን ስራ በመስራት ኢንተርንሺፕ በመውጣት አናሳልፈውም? ምክንያቱም let's be honest at this time of our life ቤተሰብ ከኛ ምንም ነገር አይጠብቅም። ተማሪዎች ናቸው፣ ትምህርታቸውን ይማሩ ብሎ ነው የሚያስበው። ስለዚህ ይህንን ታይም ተጠቅመን አንደኛም ኤክስትራ ማኒ አርን የምናደርግበት ወይ ነው። ከዛ በተጨማሪ ደግሞ ከግቢ ተመርቀን ስንወጣ ሲቪያችን ላይ አድ የምናደርገውም ኤክስፒሪየንስ ነው። ስለዚህ ሰጀስት ማድረጋችሁን ምንድነው አዲስ ታይም ዝም ብሎ ከመቀመጥ ይልቅ በጣም ብዙ የተለያዩ ፍሪላንሰር አፖች አሉ። ለእናንተ የሚያስፈልጋችሁን ስራ መርጣችሁ ግባት ትችላላችሁ ማለት ነው። ሶ እኔ ከረንትሊ 3-4 ስራ ነው የምሰራው አዲስ ታይም ማለት ነው። ነገር ግን if you want me to make a video ስራ የት ማግኘት እንደምትችሉ፣ እንዴት አፕላይ ማድረግ እንደምትችሉና በወር ከ20-30 ሺህ በላይ እንዴት መስራት እንደምትችሉ የሚያስረዳ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። I will do that for you። Who you spend your time with is who you become። እና በባል ሁላችንም ሰምተናል ልናቅ እንችላለን። ከበሰበሰ ጋር የዋለ አፕል በስብሶ ይቀራል፣ እንዲሁም አብሮት ከሚያድግ ጋር የሆነው ሰውም አብሮ ያድጋል የሚለውን አባባል ማለት ነው። ይህንን አባባል ሪል ላይፍ በግቢ ህይወት በጣም ብዙ ጊዜ አይቼዋለሁ። ከሱሰኛ ጓደኞች ጋር ሆነው ህይወታቸው የተበላሸ ወይንም ደግሞ በጣም ከላይብረሪ ከማይወጣ ሰው ጋር ሆነው ደግሞ በጣም ጎበዝ ተማሪዎች ሆነው የወጡ ተማሪዎችም አሉ። እኔም ለዚህ ጓደኝነት ምስክር ነኝ። ጓደኞቼ one of the hardworking, one of the most disciplined friends I know ናቸው። የመጀመሪያ ስራዬን ያገኙልኝ ኢቭን ቪዲዮ ኤዲት አድርጌ ከጨረስኩ በኋላ ፖስት ለማድረግ ሰነፌ ፖስት መች ነው የምታደርጊ ብለው ሞቲቬት አድርገውኝ የመጀመሪያ ዩቲዩብ ቪዲዮን ፖስት ያደረጉኝ ጓደኞች ናቸው ያሉኝ። እና ምን ብዬላችኋለሁ መሰላችሁ? በግቢ ህይወታችሁ ውስጥ በጣም ብዙ ሰዎች ትታወቃላችሁ። ከኢትዮጵያ ሀገር ውስጥ የመጡ ኢትዮጵያ ብቻ ሳይሆን ከሳውት ሱዳን፣ ከኬንያ፣ ላይክ መላው ዓለም የመጡ ሰዎች ትታወቃላችሁ። ነገር ግን ማናቸውም አብራችሁ ያለ ሰው ሁላ ለእናንተ ጥሩ ነው ማለት አይደለም። ስለዚህ ሰራውንድ ዩርሰልፍ ከፒፕል አብራችሁ ማደግ ከምትችሉት ሰው ጋር አብራችሁ ከእናንተ ጋር አንድ አይነት ጎል ካለው ሰው ጋር ራሳችሁን ሰራውንድ አድርጉ። አደራችሁን ከሱስ ራቁ። ሱስ is one of the most like የግቢ ተማሪን የሚያከሽፍ ነገር ነውና ከሱስ ራቁ። ካምፓስ ላይፍ is not just about learning and getting good grades። ከሁሉ ግቢ የገባችሁት ለመማር ነው። ስለዚህ ትምህርታችሁ ላይ መዘናጋት የለባችሁም። ነገር ግን you have to make friends, have fun እና ስለ ህይወት ብዙ ነገር መማር አለባችሁ ብዬ አስባለሁ። and as an young adult you will be confused about your future and that's healthy። አሁን ላይ ገና በ20 ዓመታችሁ የዛሬ 40 ዓመት ምን መስራት ትፈልጋላችሁ የሚለውን ፊገር አውት ባታረጉት it's okay። ግን at the end of the day you made it, you got into your dream university እና you have an opportunity to study there, so go easy on yourself። እስከዛሬ ድረስ ዋናው መንገድ አልፋችሁ ጨርሳችኋል። ከዚህ በኋላ የሚቀረው እንግዲህ እየተማራችሁ ሙቭ ኦን ማድረግ ነው ማለት ነው። ሚስቴክ ትሰራላችሁ፣ ታዝናላችሁ፣ በዛው ልክ ደግሞ ትደሰታላችሁ። ስለዚህ
ሜክ ሹር ቱ ኢንጆይ ዩር ግቢ ላይፍ ቢፎር ኢት ኦል ኤንድስ። እስከዚህ ሰዓት ከቆያችሁ ከልብ አመሰግናለሁ። አይ ሆፕ ዩ ኢንጆይ ዘ ቪዲዮ። እንግዲህ እስኪ ኮመንት ላይ ከዚህ በኋላ ምን አይነት ቪዲዮ እንድሰራላችሁ እንደምትፈልጉ ጻፉልኝ። ይሄን እንደዚህ አይነት ኮንተንት ማየት የምትፈልጉ ከሆነ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው።